ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ በአዲስ ቭሎግ መጥቼላችኋለሁ። ዛሬ የምሰራላችሁ ቭሎግ ከአዲስ አበባ ወጣ ብዬ ነው የሚሄደው። ለምንድን ነው የሚሄደው? ምን አጋጥሞኝ ነው? ዛሬ በጣም በችኮላን የተነሳሁት እንቅልፍ ጥሎኝ ረፈደብኝ። ሰው ቀጥሬም ስለነበረ ቶሎ ቶሎ ብዬ ቁርሴንም ሳልበላ አባያዬን ለባብሼ ቶሎ በፍጥነት ቪዲዮ የመቅረጽ እንኳን ጊዜ አልነበረኝም። ወጣሁኝ። መኪና መጣ፣ መኪና ውስጥ ገባሁኝ እንደምታዩት እና መኪና ውስጥ ገብቼ እንደተለመደው ቢስሚላ ተወከልተልና ላሁላ ወላ ቁዋ ኢላ ብላ ብለን እንግዲህ ጉዟችንን ጀመርን። እንግዲህ ጉዟችን ወዴት ነው? የትስ ነው የሚሄደው? ማንጋ ነው? ምን አጋጥሞኝ ነው የሚለውን ነገር ሙሉ ቪዲዮን ስትከታተሉ ቪዲዮን ላይክ አድርጋችሁ ብትጀምሩ ደስ ይለኛል ብትከታተሉ። እና ቤተሰቦች ዛሬ እንግዲህ ጉዞ ወዴት ነው ካላችሁኝ ወደ አዳማ ነው። ጉዞ ጀመረን ወደ አዳማ። ወደ ተለመደው ሃይዌይ ውስጥ ለመግባት የክፍያ ቦታ ላይ ደረስን። የክፍያ ቦታ ላይ ትኬታችንን ወሰድን። ትኬታችንን ወስደን ጉዟችንን ቀጠልን። አረንጓዴ ነገር መንገዱን እያየሁኝ የተመሰጥኩኝ። እንደኔ ማን ነው አረንጓዴ ነገር የሚወደው? ወደ ክፍለ ሀገር ምናምን ስጓዝ ደስ የሚለኝ በቃ መንገድ ላይ ያለውን አረንጓዴ ምናምን ሳይ በጣም ነው ደስ የሚለኝ። ግን በነገራችን ላይ የአሁኑ ክረምት እንደ ባለፈው ክረምት አይደለም። ክረምት የለም ማለት ይቻላል። ዝናብ በጣም ቀንሷል እና ሰው ሁሉ እንዲሁም ዝናብ ቀንሷል። ይህ ክረምት እንዴት ነው? በጋ መሰለ በጣም ፀሐይ አለ። ብቻ ከአዲስ አበባ ስወጣ ትንሽ ዳመና ነበር። ወደ አዳማ ደግሞ ስንጓዝ ፀሐይ ነበር፣ ይሞቅም ነበር እና አረንጓዴ ነገር እያየሁኝ እየተመሰጥኩኝ ደስ እያለን እየሄድኩ ነው። አዳማ የምትሄጅበት ጉዳይ ምንድን ነው ካላችሁኝ በጣም የምወዳት የልጅነት ጓደኛ የአሜሪካን ሀገር የምትኖር አባቷ በድንገት ታመው በጣም ከዛ ተጠራች። ሆኖም ግን የሚያሳዝነው ነገር አባቷ ላይ አልደረሰችባቸውም። ለቀብር ነው እንጂ የደረሰችባቸው በአይኗ አላየቻቸውም። እኔም ተነገረኝ ደንግጬ። ለዚህ ነው በጠዋት ቁርሴንም ሳልበላ በፍጥነት የወጣሁት። ቤቱን ስለማላቀው የደወሉልኝ ጓደኞቼ ለቅሶ ቤት እንድንሄድ አትመጭም ወይ አልወጣሽም ወይ እያሉ። አስቡት ሰው እየጠበቃችሁ እንዴት እንደምታደፉ። በሰላም ልግባ ብዬ እንግዲህ እነሱም እየጠበቁኝ እኔም ጉዞዬን ቀጥያለሁ። ይሄንን አረንጓዴ ነገር አረንጓዴ አገር ደብረ ዘይት ምንን እያየሁኝ የማይደርስ ነገር የለም። ወደ አዳማ ደረስን። የክፍያ ቦታ ላይ ደርሰን ወጣን። የክፍያ ቦታ ትኬቱን የምንመለስበት ከፍለን የምንወጣበት ማለት ነው። ወደ አዳማ ገባን። በጣም አጭር ጉዞ ነበረ። አዳማ በጣም ቅርብ ነው። 45 ደቂቃ መንገድ ነው። አዳማ የምታውቁት ባጠገባችሁ ባጃጆች ውር ካሉ አዳማ ነው። በጣም ነው ባጃጅ የሚበዛው። መኪና እንድትነዱ ራሱ በቃ ፋታ አይሰጧችሁም። በጣም ብዙ ናቸው። እንዴት ልበላችሁ፣ ጉንዳን በሏቸው። በጣም ይሞቅ ነበረ እምላችሁ። በላይ ክረምት ቀርቶ ምንም አይመስልም። በቃ ጥቁር በጥቁር እንደመልበሴ በጣም ተቃጠልኩ። ወደ ለቅሶ ቤት ሄደን ጓደኞቼን አግኝቻቸው፣ ለቅሶ ላይ እንግዲህ መቅረጽ አይቻልም። ያው ታውቃላችሁ ለቅሶ ክብር አለው። ይሄ የአባት ሞት ነው እና ጓደኛዬም በጣም አዝና ነበረ። እኔም በጣም አዝኛለሁኝ። አጽናንቻት። በጣም እርቦኝ ነበረ። የሚገርም ምስር ወጥ፣ እኔ ከስጋ ያልተናነሰ ምስር ወጥ። እንደ ለቅሶ ባይሆን ኖሮ እቀርጽላችሁ ነበረ። የሚገርም አይነት ምስር ወጥ አትክልት ምናምን በልቼ እስከ 11 ሰዓት ድረስ ጓደኛዬን ሳጽናና ስንጫወት ስናወራ የድሮ ታሪኮችን እያወራን ዝታዎች ውስጥ ገብተን ወጣሁኝ። 11 ሰዓት ላይ ወደ ቤት ለመሄድ ወይንም ወደ አዲስ አበባ ለመመለስ መሽቶ ነበር። ዘመዴን ላያት ወደ ዘመዴ ቤት። ዘመዴን በጣም እየጠበቀችኝ እየደወለች ነበር። በዛው ተመልሼ እንዳልሄድ ወደ አዲስ አበባ እሷ ጋር ደርሼ መሄድ እንዳለብኝ ስላሰበች ወደ እሷ ተጓዝኩኝ ማለት ነው። በጣም ሞቁኛል። አየሩ በጣም አስጨንቆኛል፣ አፍኖኛል ማለት ይቻላል። ስደርስ እንደምታዩት ቡና ተቀራርቦ ፏ ብሎ ምናምን ነው የጠበቀኝ። እኔ በጣም ሞቆኛል። አባያዬ በጣም በቃ ቀጥለር ነበር ያልኩት። በቃ አልቻልኩም፣ ሙቀቱ ምናምን አልኩኝ። ከዛ ተነሺና ሽቲ ቀይሪ ተባልኩኝ። እንደምንም ብለሽ እሺ ብዬ ተነስቼ ልክ ስቀያየር ልብሴን እንዴት እንደቀለለኝ ልነግራችሁ አልችልም። በቃ ሽቲ የሆነ ቅዝቅዝ የሚያደርጋችሁ ነገር አለ። በቃ አዳማ ድሬዳዋ ምናምን ሽቲ ካለበሳችሁ አይሆንም። ሽቲን ለበስኩኝ። ደስ ብሎኝ ከነሱ ጋር እየሳኩኝ እየተጫወትኩ
እና ቡናም ቀራርቦ ነበረ። ምሳት በይሞ ብትለምነኝ ብትሰራኝ ኧረ በጣም ጠግቤያለሁ፣ የሚገርም ምስር ወጥ ነው የበላሁት ምናምን ብዬ ነግሬያት ከዛ በኋላ በቃ ሌላ ነገር ብላ የሚገርም ቡና ቁርስ ኬክ ምናምን ሰርታ ነበረ። ጣፋጭ ነገር በጣም ጎበዝ ናት። ይህንን ቡና ቁርስ ሰርታለች። መቁረጥ አለብሽ ብላ ከነ ፓትራው አጠገቤ መጣልኝ። እነሱ እንግዲህ ቪዲዮ አይወዱም፣ ለዛ ነው እኔ ብቻዬን እዚህ ጋር የምቀረጸው። ቪዲዮ ውስጥ እንዳታስገቢ ምናምን ጭንቅ ነው። በቃ እኛ ፋሚሊ ላይ የቪዲዮ ችግር አለባቸው፣ አይነ ጥል አለባቸው ማለት ይቻላል። እና እጣኑ እዚህ ጋር ጨስ ብሏል። ደስ የሚል በቃ ሙድ አለው። ሺቲም ስለቀየርኩ ደስ አለኝ። እና እያወራን እየተጫወተን ይሄንን የሚገርም ነገር ላሳያችሁ ብዬ አስገርሞኝ፣ ይሄ ቡና መቆያ ነው። አያችሁ አፉ ላይ ያለው እጁን ይዛችሁ የምትቆሉት ሸክላ ነው። የምትቆሉበት እንግዲህ ቀዳዳ ነው ይሄኛው። በቀዳዳ ውስጥ ከቆላችሁ በኋላ በሱ ነው የምትገለብጡት ወደ ሳህኑ ላይ ማለት ነው። እና አስገርሙኝ፣ እንዲህ ምን አይነት ቡና መቆያ ነው አይቼው አላቅም ብዬ እየተገረምኩኝ፣ ልክ ዳያስፖራ ነው የሆንኩት ከውጭ እንደመጣ ሰው በዚህ ቡና መቆያ ስደነቅ ነበር። አዲስ እቃ ሲመጣ ሁሌ የምትገዛ ናት። ስንቶቻችሁ ናቸው ይሄን ቡና መቆያ ያያችሁት? እና ለእናንተ በደንብ ለማሳየት ብዬ እንዲያውም በደንብ ነው የቀረስኩት። ደግሞ ቡና በጣም ያጣፍጣል ብለዋል። አብረን የምናየው ይሆናል። እውነት ቡናው ይጣፍጣል? ሸክላ ስለሆነ ምናልባት እውነት ሊሆን ይችላል። እና እንደዚህ ቡናው ተቆላ። ያው ቪዲዮ ላይ እንዳከችን የሚለው ማስጠንቀቂያ እንዳለ ሆኖ ቡናውን ከሽ ከሽ አደረግነው። ከዛ ቡናው ከተቆላ በኋላ በምን በኩል እንደሚዘረገፍ ቡናው ታዩታላችሁ። እና ይገላል ሸክላው በነገራችን ላይ እሳት ከበዛበት ግን ቀይ አርጎ ቆንጆ አርጎ ነው ያወጣው። እዩት እንግዲህ በምን እንደወጣ ቡና። ይኸው በቀዳዳ በኩል እንደዚህ አድርጋችሁ ትዘረግፉታላችሁ ማለት ነው። እንደዚህ አድርጋ አሳየችኝ። እኔም ተገርሜ ምን አይነት የቡና መቆያ መጣ ብዬ አቆላሉ ራሱ እንዴት ደስ እንደሚል በቃ የኔ የመሰለ ቡና ወጣ እላችኋለሁ። እና ከዛ በኋላም አብረን እያወራን እየተጫወተን፣ ያው ቪዲዮ ጨንቋቸዋል እነሱ። ቶሎ ቪዲዮ ተዘግቶ ከኔ ጋር ማውራትና መጫወት ነው የሚፈልጉት። የምንበላው ነገር ቀረበ፣ እጣን ተጨሰ፣ ቡናችን እስኪፈላ ጠበቅን። እጣን እንደዚህ ደግሞ ጨስ ሲል ደስ ይላል አይደል? ቤት በጣም ነው የሚያሞቀው እጣን። እኔ እጣን በጣም ነው የምወደው። እንዴት ለእጣን ያለኝ ፍቅር ልነግራችሁ አልችልም። ከቡና የበለጠ ከምጠጣው በላይ ይሄ ነገር በጣም ደስ ይለኛል። እና እዚህ ጋር ኬኩ ቀረበ። ኬኩን ቁረጪ ቢስሚላህ ብዬ እንደምችለው እንግዲህ ቆረስ ቆረስ አደረግኩኝ። እና ውድ ቤተሰቦች አንድ ጥያቄ ልጠይቃችሁ ፈልጋለሁ። ለምንድነው ሰብስክራይብ ማታረጉኝ? ቪዲዮን እያያችሁ ይህ ነገር ሁሉ ያስገርመኛል። ስለ ሰው እንዳውራ አልፈልግም። ስለ ሰው ስለ አብርሽ እና ሩታ ምናምን ባወራ አሁን መታችሁ ሰብስክራይብ ታደርጉኛላችሁ፣ ታዳምጡኛላችሁ። እኔ ደግሞ እናንተ ውድ ቤተሰቦች የምትፈልጉትን ነገር ነው ቪዲዮ መስራት የምፈልገው። ትንሽም ሰው ቢሆን በቃ የራሴን ነገር እንድትከታተሉኝ ስለምፈልግ ነው። ሌላም ስራ ይዤላችሁ ስለምመጣ ይሄን ቻናል ለስራ ነው የምፈልገው። በተቻላችሁ መጠን ቪዲዮን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉኝ፣ አበረታቱኝ። እኔ ጣፋጭ ይህን ያህል አልወድም፣ ግን በቃ ወሰድኩኝ። በጣም ጠግቤም ነበረ። እንደምንም መብላት ጀመር። ኬኩ ግን በነገራችን ላይ በጣም ነው የሚጣፍጠው። እጅግ በጣም እጅ ያስቆረጥማል። በአቀምሳችሁ ደስ ይለኝ ነበር። በምግብ አልቀልድም፣ አልደራደርም በሆዴ። ያው ሆዴ ሞልቼ በላኛው ካሜራ ወደ እኔ ብቻ ነው የተደረገው። እና ኬኩን እያጣጣምኩ እየበላው እጅ ይባረክ ብዬ ማሻአላህ ተባረከላ። በጣም ቆንጆ ውሎ ነበር። ተጫወትን፣ አወራን፣ ቡናችንን ጠጣን። የሚጣፍጥ ቡና ነው የሸክላው ቡና ማለት ነው። መቆያውም ሸክላ፣ ጀበናውም ሸክላ፣ ሁሉም ነገር ሸክላ። በዚህ ላይ ደግሞ በከሰል ቢፈላ አስባችሁታል ምን ሊሆን እንደሚችል። በጣም ነው የሚጣፍጥ። አሪፍ ነበረ የአዳማ ውሎ። በቃ እዚህ ድረስ ይበቃሻል፣ ካሜራውን የሚዘጋ ብለው እኛ እናውራበት ናፍቀሽናል ምናምን እያሉ ጨቀጨቁኝ። ቡናውን እንኳን ስጠጣ ፋታ አልሰጡኝም ካሜራው እንዲቀመጥ። ቡናውን ራሱ እየጠጣሁኝ ሳልቀርጽላችሁ ካሜራውን አነሱብኝ እላችኋለሁ። እና ውድ ቤተሰቦቼ በጣም ነው የምወዳችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማለት። ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበር። ወዳችኋለሁ። ባይ